መስከረም 30 ጀመረ። ከመስከረም 30 ጀምሮ ህዳር 30 ላይ አጠናቀቀ። እዛችን በጫካ ኮሽኮሽታ በሰማን ቁጥር በሞተር ሲሮጡ በየጫካው እየሮጡ በዛም ትንሮጥ አሁን ብሎ 25 ቀን ልጆቻችንን አውድማ ላይ አፍነው በቆሎ የሚወቁበት አፍነው ግማሾቹን አፍነው ወስደው ገድሏቸው ቤተሰቦቻችን ደግሞ ወደ ጋዜጣ ወደ የሚባሉት ሰብስበው ቤት ወስደው አጉረው አቃጠሏቸው። ያም ሆኖ የተረፍነው ደግሞ እዚህ መጠለያ በስብስብ ወረዳ መተን መጠለያ ብንጠይቅ መጠለያ የለኝም 25,000 ሀረር ስላለ እዛ ላይ ለመደረብ ቦታ የለንም አለን። አጋጣሚ ጨሪ አንዲ የሰይድ ስራጅ ወንድ ሞተ። እኛ ደሞዛቸውን ቻሉ ቀለባቸውን ያንችላለን እንጠበቅ ነው። እናንተን ለመጠበቅ ጊዜ የለንም አቅምም የለንም ማለት መጣን ተጠጋን። ይወዲ አልታነድ መጣ ገባን። አጋጣሚ የሙስሊም መስጊድ ቦታ ነበረ ሲጨንቀንና ሸራው ተንገባን። ከዛ ነው ለሁለት ወር ለሶስት ወር ትንሽ እርዳታ አገኘን። ከዛ ወዲህ እርዳታ ቀርቶ ዞር ብሎ ያየነው ሰው የለም። እንዴት ዶሮ 5 ኪሎ ስንዴ ለሁለት ወር 5 ኪሎ ይታያችሁ 5 ኪሎ ስንዴ ሰጠን ብሎ መጨረሻ መሸም ተጽኖ ኃይል አለው። ዱባ መጣለን። የዱባ ዘር ዱባ ምንዘራው ከቃያችን ተመለስ እምንዘራዋለን እንኳን ዱባ መዝሪያ ዞር ሀጅ በን ተራቃለ ቦታ የተጋሪ ላይ እንኳን ለመግዛት ሰው ሲሄድ እየታፈነ የሰው ልጅ በዱር እየታነቀ ለመውጣት እንኳን ሲሄድ ትንሽ ገንዘብ ያለው ሊሳፈር ሲሄድ ድንች መጣላችሁ ኬላ ላይ ተቆሙ የሚሰራው ሰው ቲማቲም መጣላችሁ እየተባለ ታፍነን በመጨረሻ ደግሞ የሚገርም ጉድ የጫጩት የፈረንጅ ዶሮ ማሳደጊያ ሽርክ ጌጦት 5 ይወሰድ። አሁን በዚህ በስብስብ ወረዳ በጣም ለየት ያለ ችግር ነው። አሁንም ለመኖርም አስብቶናል። ዙሪያውን ታፈናል። በዛም ትናይ የሚሰማው ሌላ ነው። ይሄ ስቃይ ስላለበት መንግስት በቶሎ እንዲደርስልን ጨርሻለሁ። አመሰግናለሁ። አንድነታችንን ይገልጣል አይደል? አዎ ለዛ ብዬ ነው። እኔ ስሜ አለሙ ሙላቱ ነው የሚባለው። የስቡ ስሬ ወረዳ የአማራ ተፈናቃይ ነው። ተፈናቀልኩት በ2014 በገጠር በታጠቀ የኦነግ ሸኔ አባላት ነው። ከተፈናቀልኩም ወዲህ ያው እዚህ ወረዳ ላይ ከተማው ተሰፍረናል። በገጠር ቀበሌዎች ከ21 ቀበሌ የተውጣጣ ህዝብ ነው እዚህ የተሰፈረው። ማደሪያ የለውም፣ መግቢያ የለውም። በያው እንደሚታየው ሸራ ውስጥ ነው ተወጥሮ ያለው። የሃይማኖት አባቶችን በማስፈቀድ በመስጊድ ውስጥ ተሰባስበው ነው ያለው። አማራውም ክርስቲያኑም ሙስሊሙም በመስጊድ ውስጥ ተሰባስበው ነው ያለው። ያ ቦታ አልበቃ ሲል ደግሞ በውጭ በበረንዳ አነስተኛ ደግሞ ትንሽ ገንዘብ ያላቸው ደግሞ ኪራይ ቤት ወይም የግል ቤት ያላቸው ደግሞ ዘመዶቻቸውን በማስጠጋት እየተረዳን ነው እስካሁን የቆየ ነው። አሁን ግን በአሁኑ ሰዓት ክረምቱን በሙሉ በነፃ ያለ ቀለብ ነው የወጣ ነው። ቀን ስራም መስራት አልቻልንም። በጣም ተጽዕኖ ተደርጎብናል። 200 ብር በወረዳ ደረጃ በቀን ስራ የሚሰጠው የአማራ ተፈናቃይ በወረዳ በሚገባ ሰዓት 100 ብር እንዲሆን ተደረገ። ይሄ ለኛ የተደረገ ለኛን ለማዳከም የተደረገ ጉዳይ ነው። የህዝብ ግን ትላንትና በቀኝ እጁ እንጀራ በግራ እጁ ወተት በጎተራው ጤፍ ሲያመርት የነበረ አርሶ አደር ነው። ከራሱም አልፎ ለሀገር ሲሸጥ የቆየ ነው። ዛሬ ግን ለዚህ ደረጃ የበቃል። በሚሸሽ ሰዓት ሩጦ ያመለጠው እዚህ ከተማ ሲገባ፣ ሩጦ ያላመለጠው ግን ሲገደል፣ እረኞቻቸውን ከፊት አስከትለው ከኋላ ልጆቹን በመንዳት በላያቸው ላይ በሬሳቸው ላይ ከብት በመንዳት ግፍ ተሰርቶብናል። በእኛ ላይ ኃይለኛ ግፍ ተሰርቶልናል። ይህ ራሱ በወረዳ ደረጃ ያለው የኦሮሞ አመራሮች ሪፖርት እንኳን አላደረጉልንም። ለመንግስት አላሳወቁልንም። ይሄን ያህል ሰው ሞቷል እንኳን አሉ። ሌሎች ወደ 18 ሰዎች ወሊገልቴ በሚባል ቀበሌ ውስጥ በቤት ውስጥ ታጉረው በህይወታቸው ሲቃጠሉ 12ቱ ተቃጥለው ሲጠፉ 6ቶቹ አሁን ቁስለኞቹ እዚህ ውስጥ አሉ። ለአብነት መናገር ይቻላል። ቁስለኞቹ ከዛ ከሳት የተረፉት እዚህ ውስጥ አሉ። አባትና ልጅ ወንድማማች አንድ ላይ አቃጠሏቸው፣ ንብረታቸውን ዘረፏቸው። በጣም የሚገርመው ደግሞ
አንድ እናት አንድ ህፃን በወገቧ ተሸክማ መጣ ከተማ ስትደርስ ህፃኗን ስታወርድ ሙታ ሬሳዋን አወረደች። ይህ የሚያሳዝን ጉዳይ ነው በእኛ ላይ እየደረሰ ያለው። ስለዚህ መንግስት የክልልም መንግስት ይሁን የፌደራል መንግስት ይህንን ህዝብ ወይ ቦታ መስጠት ካለበለዚያ ደግሞ ዘላቂ ሰላም አስፍኖ ወደ ቦታችን የሚመለስብን ከሆነ አሁን ቀለብ የለንም፣ ምን ለብሰው የለንም። ልብስ በያዝነው በዚህ ልብስ ነው እየኖርን ያለን። በቃ በወረዳ ደረጃ የሃይማኖት አባቶች የረዱን ነገር አለ። ስንሞት እንድንቀበር ብቻ ነው የመቃብር ቦታ ፈቅደውልን። ሁለተኛ ደግሞ አሁን እዚህ አዛውንት ጧሪ አጥተው ተንከባካቢ አጥተው በረሃብ የሞቱ 4 አረጋውያን ቀብረናል። 4 አረጋውያን ከዚህ ከመስጊድ ውስጥ አውጥተን የቀበርናቸው 4 አረጋውያን ቀብረናል። የፌደራል መንግስት ጆሮውንና አይኑን ወደኛ አድርጎ ክትትሉን የሰላም አስፍኖ ወደ ቀያችን መልሰን ከሆነ ወደ ቀያችን ካለበለዚያ መፍትሄ እንዲሰጠን እላለሁ። السلام عليكم ورحمة الله وبركاته. ግን አሁን ይሄንማ ማመልከቻ ላይ ይሄንን ተናግረን ማንኛውም ህብረተሰብ ይደርስልናል ብዬ ነው የምተማመነው። ስለዚህ ማንኛውም በጎ አድራጎት ድርጅት መንግስታዊም ይሁን መንግስታዊ ያልሆኑ ድርጅቶች ላስገነዝብ እፈልጋለሁ። ለምንድን ነው የሚመጡልን ድርጅቶች በጎ አድራጎትም ይሁን መንግስታዊ ይሁን መንግስታዊ ያልሆነ መጥቶ እኛኑ አወያይቶ ሁኔታውን አይቶ የሚሰጠን ካልሆነ በስተቀር ዘረኝነትና መርሎ ስላለ ምንም በዚህ በኩል የሚሰራ ካለ እናገኛለን ብዬ አልጠራጠርም። ግን መጥቶ ራሳቸው መጥተው ሁኔታችንን አይተው ገምገው የሚሰጡን ከሆነ ኦኬ እንቀበላለን። አለበለዚያ እዚህ መጥተው አወያይተን የመንግስት አካል የቢሮ አስተዳደር አመልከተን የሚሉት ነገር ካለ አሁንም ዝግ ነው፣ እንደኔ ማለት ዝግ ነው። ግን እኛን አይተው መጥተው አስተናግተው የሚሰጡን ከሆነ በእጃቸው የሚሰጡን ከሆነ በጣም ጥሩ እቀበላለሁኝ። አሁንም ይድረሱልን ነው የምለው። ሁሉም መንግስታዊ ያልሆነ ድርጅት መንግስታዊ የሆነ ድርጅት አሁን ኸይሮችም በየትም ያሉት ይድረሱልን ነው የምለው። ይወጣሻል። እሺ ያልደረሰበት የለም። ይሄ ብሶት ያልደረሰበት የለም። ያልሞተበት ያልተቃጠለበት የለም። ግን ይኸው ተመጣን ጀምሮ የተጎዳው አይቀደም፣ የተበደለው አይቀደም። ያው ሁሉ ወልመካ ሆኖ ያለቀሰ እያለ ይኸው ይችን ነው የመቃብር ቤት አድሬ የወጣሁት ይችን ብቻ። አሁን ይሄ ችግር ይታያችሁ ይችን ብቻ። ሁለት ቀን ቀብር ቤት አድረን መጣን። ሁለት ባሏ ሞተበት ልጅ ጋር ገብተን ነፍስያ ናት። እንዴት ብለን እንውጣ? እንዴት ያሉ ልጆቻችንን ጥለን ለነፍሳችን ሸሸን? ወይና አፈር እናልብሳቸው አላል ወይን ገትታቸው አላልም። የራሳችንን ሸሽተን ነው የወጣነው። ሩህና በደልና ገንዘቡ ሲቅር ልጆቻችን ቀርተው ምን መፍትሄ ያገኘን? እሺ ገንዘቡማ ምን አባቱ እነሱም ቀርተዋል። አንድ ያለ ወዲ ያለ እንጂ ተቀጥቶ አንያ ወዲ ያለ እንጂ ተቀጥቶ ልጆች አባት መጀመሪያ ጨርላይ ሲባል ሞት መጀመሪያ ጥቅምት 20 ቀን የኔ ባለቤት ነው። አሁን የትንሽ እየተንከራተቱኝ አንተ ወርዲያታ ያለ ወርዲያታ ላጠምሳቸው ወይ እንደ ሰው ወንድ የለኝ ወንድ ትንሽ ከሚሰራበት ቦታ ትንሽ እየሰራ ያበላልኝ። ይኸው ታንዱ እየተንከራተቱ ነው ያሉት። የቴም ልጅ ይዤ እዚህ ላይ አንድ ነገር በግንቦት ጀንበር ትንሽ እርዳታ ስሙት ወረዳ በግንቦት ጀንበር ትንሽ እርዳታ ትንሽ አግኝተናል። ከዛ በኋላ ምንም ዜሮ ነው፣ እርዳታ የለም። ታፈነን ያለ ነው። ዝም ብለን ልጆቻችንን የምናቀምሰ የለን ወይ መጠለያ ማልተሰጠን ወይም ደግሞ ፍራይዴት ሆነን ያንን ውሃ እየቀዳን የጨርቅ ማጠቢያ አናገኝ። የምንቀምሳት ለጉሮሯችን ብቻ ነው ውሃ የምናገኘው የለም። ያችንም ጨርቃና ገዝተን በምን ገዝተን ነው እንዴት አድርገን ድርስ እንጠብ ተቆሳሳችን ተቀመጥነው። ልጆቻችን ጋርሰው እየተንቆረቆሩ ነው ያሉ። አሁን ደግሞ ትምህርትም የሚያስገባ ምንናልብሳቸው ትምህርት የለም። ወርቅ መጣፊያ የሚጠፉበት የለ። ትምህርት አልገቡም። ታፈነው ነው ያሉ። ዝም ብለን ታፍነን ያለ ነው። የሚበላ የለም። መራት ተቃጥሎ ልጆቻችን ልብሳችንን ተቃጥሎ ልብሳችን እንዲያልጠፍ ዳርጋቸው ልብሳችን ያለው ተደውሽ ነው ልብሳችንንም ሰጠን ነው የመጣነው። ይሄው እንግዲህ እኔ ታለ ይታየለም